አማራ ክልል ወጣት እርሶ ሀገር ለማስቀጠል በሚያደርጉት ተጋድሎ ከሌሎች ኢትዮጵያዊ ወንድም ወጣቶች ጋር ሆኖ ከጎኖ ሆኖ ለኢትዮጵያ አንድነት ሲል ዋጋ ከፍሎ ሀገር ለማጽናት ያለን ቁርጠኝነት በዚህ አጋጣሚ ልገልጽልዎት እፈልጋለሁ። በየአካባቢው በጽንፈኛ ህይወታቸው የሚያልፉ ንጹሃን በማስቆም አገራችን ተስፋ ያላት ንጹሃን የማይገደሉባት እንደሚያደርጉ በተቋማት ተስፋ ጥለናል። በአማራ ክልል ባለፉት 2 ዓመታት በጦርነት ወቅት በርካታ ዜጎች ተፈናቅለዋል። ከክልሉ ውጭም ቢሆን የሚኖሩት በማንነታቸው ተገለዋል። በክልሉ ብዙ መሰረተ ልማት ወድሟል። ለወጣቱ ስራ እድል ፈጠራ የሚሆኑ ኢንቨስትመንቶች ከጥቅም ውጭ ሆነዋል። አሁንም ድረስ በአሸባሪው የሚሰቃዩ አካባቢዎች የአማራ ክልል አካባቢዎችም አሉ። አሸባሪው በወረራቸው አካባቢዎችም የመንግስት ተቋማት እንዳልነበር ሆነዋል። ለኛ ወጣቶችስ ይህን ችግር እንዲቀረፍ የሚያዙን ነገር ምን አለ? በመኛም እያሰብንበት የተዘጋጀንበት ያለ ጉዳይ ነው። አንድ ወጣት ሃይ ስኩል ከጨረሰ በኋላ ወደ ዩኒቨርሲቲ ከመግባቱ በፊት ለጥቂት ወራት የብሔራዊ አገልግሎት አይነት ስያሜው ለጊዜው ያልታወቀ ሰርቪስ ያስፈልገዋል። ያ ሰርቪስ ከክልሉ ውጭ ከአካባቢው ውጭ ያለውን ነገር ለማየት ይጠቀምበታል።